ሰላም ሰላም እንደምን አረፈዳችሁልኝ። እዚህ የተገኘው በሳይኮሎጂ ዘርፍ ላይ አእምሯችንን የማሰልጠን እውነት ውስጥ ለመግባት ነው። ያንን ኮንተንት ይዤ በትሬዲንግ ላይ የሳይኮሎጂ ላይ ያለኝን እውቀት በሙሉ ለማካፈል ነው የመጣሁት። አንድ የማምንበት አባባል አለ፣ ብቻውን የበላ ብቻውን ይሞታል ነው የሚባለው። ያው የሀገራችን አባባል ነው እና ማለት የግድ የሆነ ነገር ኖሮን መብላት ብቻ ሳይሆን ካለን እውቀት ላይም ተቋርሰን መካፈልን፣ የምናውቀውን ለሰዎች ማጋራትን ነው እና ትሬዲንግ ላይ ደግሞ ሳይኮሎጂ በጣም ትልቁን ቦታ የሚይዝ ነው። ስላየሁት ከዚህ በፊት በነበረኝ ዓመታት ቆይታም የነበረኝን ሁነት ስለማቅና ሳይኮሎጂ ላይ በተማርኩ ጊዜና ሞር እዛ ላይ በሰራው ሰዓት ላይ ያመጣሁትን ለውጥ ስለማውቀው እኔ 90% ሰጠዋለሁ፣ የቀረውን ደግሞ 10% ሰጠዋለሁ እና ዛሬ በስነ ልቦና ወጥመዶች ርዕስ ነው የመጣሁት። ዛሬ ማለት ብዙ ነገሮችን እናያለን። ብዙ የስነ ልቦና ወጥመዶች ርዕሶችን ይዤ እቀርባለሁ እዚህ እናንተ ጋር። ብዙ ርዕሶች ይኖሩናል ስለ ሳይኮሎጂ፣ ስለ እያንዳንዱ ስሜቶቻችን ስለሚገጥመን ትሬዲንግ ላይ፣ ስለ አእምሯችን፣ ስለ እያንዳንዱ ነገር ለምንስ እነዛ ስሜቶች ይመጣሉ የሚለውን ነገር በተለያየ ቪዲዮዎች ላይ ይዤ እንቀርብ ይሆናል። ዛሬ ግን የመጣሁበት የስነ ልቦና ወጥመድ ርዕስ የበቀል ግብይትና የእብሪት ጥግ በንግድ ዓለም የሚል ርዕስ ነው። በዚህ ቪዲዮችን በደንብ ጠልቀን የምናየው ማለትም የመጀመሪያ ቪዲዮችን እንደመሆኑ መጠን ራስንም እንደማስተዋወቅ እና ስራንም እንደማሳየት ያህል የበቀል ግብይት ላይ በማተኮር ነው የምንመጣው። ግን በቀጣይ የእብሪት ጥግ በደንብ እናያለን። ያው ኦልሞስት ርዕሱ ግን ያው አንድ ነው። በቀል ግብይትና እብሪት ጥግ የተያያዙ እውነቶች ስላሉ ነው። ያንም በቀጣይ ቪዲዮ ላይ በደንብ እገልጽላችኋለሁ እና እኔ ሳይኮሎጂን ለማስተማር እዚህ የተገኘሁት መምህራችሁ ቃልአብ እባላለሁ። ያው ራሴን ስሜን ለማስተዋወቅ ያህል ወደ መግቢያችን እንለፍና መግቢያችን ያው እንግዲህ በሪቬንጅ ትሬድ ነው የምናየው። መግቢያችን ርዕስ 1 የመግቢያችን እውነት ማለት ነው። በንግድ ዓለም ውስጥ ስኬታማ ለመሆን የገበያውን ትንተና ብቻ በቂ አይደለም። የገበያውን ትንተና ማወቅ ብቻ በቂ አይደለም። ያ እውነታው ነው። የፈለገ ያህል ጠቢብ ተንታኝ ብትሆን፣ የፈለገ ያህል በጣም አንደኛ የተባልክ የገበያ ተንታኝ ብትሆን እንኳን ያ በቂ አይደለም። በጣም ሳይኮሎጂ በጣም አስፈላጊ ፓርት መሆኑን ያሳየናል። በሁለተኝነት ነጋዴዎች ስነ ልቦና እና ስሜታዊ አስተዳደር ወሳኝ ሚና ይጫወታሉ። የነጋዴዎች ስነ ልቦና ማለት ነው። በሶስተኝነት ይህ አቀራረብ ሁለት አደጋን የስነ ልቦና ወጥመዶች ይዳስሳል። የበቀል ግብይት እና እብሪት ሁለቱን እንዳስሳለን። ሞር ግን እዚህ ላይ መግቢያ ላይ እንደተናገርኩት፣ መጀመሪያ ርዕሳችን ላይ እንደተናገርኩት የበቀል ግብይት ላይ ነው ትኩረት የምናደርገው። ከእብሪተኝነት ጋር ቢተሳሰርም በቀጣይ ቪዲዮ እሱን እናያለን። ያው ቪዲዮም ያን ያህል የረዘመ እንዳይሆንና አሰልቺ እንዳይሆን በደንብ ገብተን እንዳስሰዋለን። እንደምናየው የአደገኛ የስሜት ጫፎች። የተቆጣ ልብ እውር ነው፣ የጠገበ አንበሳን አይፈራም ይባል። የተቆጣ ልብ እውር ነው፣ የጠገበ አንበሳም አይፈራም። በዚህች አባባላችን በራሱ የበቀልና የእብሪትን እውነት የምናይበት በጣም ትልቅ አባባል ነው። ይህንን አባባል በደንብ መልሳችሁ የጋግማችሁ እዩት፣ ዳስሱት። በጣም ትልቅ ነገር እና ትልቅ መልእክት ያለው ነው። ያው ኢትዮጵያዊ እንደመሆናችን ደግሞ ለእኛ አባባሎቻችን
ላይ ችግር የለብንም ማለት ያንን የመፍታት ብዬ አስባለሁ። እና በቀል በምን አይነት ሁነት ውስጥ ነው ወይም ምንድን ነው ብለን ስናስብ በቀል ኪሳራን በፍጥነት ለመመለስ በሚል ስሜት የሚደረግ ምክንያታዊ ያልሆነ ግብይት የሚመነጨው ከቁጣና ከብስጭት ነው። ምክንያታዊ በቃ ያንን ነገር ለመመለስ ያጣነውን ለመመለስ በሚል ምክንያት በሱ ምክንያታዊ ያልሆነ ግብይት ውስጥ እንገባለን። የሚመነጨው ደግሞ ከቁጣ እና ከብስጭት ነው። እብሪትን ስንል እብሪት የሚመነጨው ደግሞ በተከታታይ ስኬቶች የሚመጣ ከልክ ያለፈ በራስ መተማመን በተከታታይ ከሚመጡ ስኬቶች ማለት ነው። በተከታታይ ማሸነፍም ሊሆን ይችላል። በተከታታይ ትሬዱ ወደኛ አቅጣጫ በመሄድም ሊሆን ይችላል። ወይም በአጠቃላይ ዊኒንግ ስትሪክ ውስጥ መግባት ማለት ነው። በጣም የበቀል ስሜት አብዛኞቻችን የበቀል ሁነት እንትን እንላለን፣ ግን እብሪት በራሱ እና ዊኒንግ ስትሪክ በጣም የሚያጠፋን ነገር ነው። አካውንቶችን በጣም የሚያጠፋ ዋርኒንግ የሚያስፈልገው እውነት ነው። የገበያውን አደጋ ችላ እንድንል ያደርገናል። ይሄ አምላካዊነት ባህሪ ያመጣብናል ያ እብሪት። ምክንያቱም በተደጋጋሚ ገበያው ወደ እኛ አቅጣጫ በመሄዱና በተደጋጋሚ ማሸነፋችን እኔ አዋቂ ነኝ፣ በቃ ከገበያውን በላይ ነኝ፣ ገበያውን ማንቀሳቀሰው እኔ ነኝ ወደሚል ወደ ተለያዩ እውነት ውስጥ ያው የሰው ልጆች ነን እና እብሪት እንትን ትለናለች። በዛ ውስጥ የሚመጣ እውነት ይሆናል። ከዛ አደጋን ችላ የማለት ነገር ይመጣና ትሬዲንግ ፕሮባቢሊቲ ጌም መሆኑን ረስተን ልክ እኛ ቀጣይ ካንድልንም እንደምናውቅ እየሆንን ህይወታችንን እንጨምራለን። ምን እንላለን? ካሸነፍኩ አይቀር ምን ካልኩ አይቀርማ በደንበኛ ለስራ በሚል ነገር ያኔ ደግሞ በደንብ እንኮረኮምና አካውንታችን እስከ ማጣት ድረስ ሊኖር ይችላል። ተከታታይ ዊኒንግ ስትሪክ ውስጥ ገብተን የሰራነውን ገንዘብ በአንድ እብሪት ምክንያት ማጣትም ሊመጣ ይችላል እና እብሪት በራሱ ዋርኒንግ ዞን ያስፈልገዋል፣ ዋርኒንግ አላርም ያስፈልገዋል ግዴታ። እና የበቀል ግብይትን ነው በደንብ የምናየው ባልነው መሰረት የበቀል ግብይት ዑደትን እናያለን። የተቆጣ ውሻ የገዛ ጭራውን ይነክሳል። ያው አባባሎቻችን በሁሉም ርዕስ ላይ ሊኖር ይችላል። ከዚህ ቪዲዮም በኋላ ባሉት እውነት ውስጥና የተቆጣ ውሻ የገዛ ጭራውን ይነክሳል፣ ቁጣ ሲመጣ ጥበብ ትሸሻለች። እነዚህን አባባሎች በደንብ እያነበባችሁ እየተገነዘባቸው ለማለፍ ሞክሩ። አንደኛ በፍጥነት ያጣነውን ገንዘብ ለመመለስ መሞከር። ያ ደግሞ ምን ያመጣብናል? የባሰ አደጋ ግብይት ውስጥ መግባት ያመጣብናል። በሁለተኛነት የዶፓሚን እና የስሜት ግጭት፣ የኪሳራ ህመምና የመመለስ ፍላጎት። በሶስተኝነት ኪሳራን ለመቀበል አለመቻል። ኪሳራችንን ለመቀበል አለመቻል በራሱ ራሱን የቻለ ሌላ አደጋ ነው። ምክንያታዊ ውሳኔዎችን እንዳንወስን ያደርገናል። ያንን መቀበል አንችልም። ሞር ሌላ ያንን ለማስመለስ እና ምክንያታዊ ያልሆነ ውሳኔ ወስነን ድጋሚ ወደ ማርኬቱ ገብተን ለመበቀል መፈለግ፣ የተለያዩ እውነቶችን ለማድረግ። አራተኛ ኢጎ፣ እኔ ትክክል ነኝ የሚል ትልቅ ኢጎችን የመሰበር ሁኔታ አለው። የነጋዴው ኢጎ መጎዳት፣ ኢጎችን ይጎዳል በዛ ሰዓት ላይ። የስነልቦና ምልክቶችን እናያለን በዚህኛው እውነት ላይ እና አንደኛ የኢጎ መጎዳት ስንል ኪሳራን እንደ ግል ውድቀትን መቁጠር ማለት ነው። በቃ በዛ ሰዓት ላይ በበቀል እውነት ውስጥም ገብተን እጅግ ተደራራቢ ኪሳራዎች ምናምን በሚመጡብን ሰዓት ራሱ ምን ውስጥ እንገባለን? በቃ ኪሳራ እንደ ግላዊ ውድቀታችንን እንቆጥረዋለን። በቃ እኔ እድለቢስ ነኝ፣ እኔ አልችልም፣ እኔ በቃ ሞክራለሁ ግን አይሆንም ምናምን የመሳሰሉ የስነልቦና እንትኖች ውስጥ ይከተናል እና ያም በጣም ትልቅ እንትን ነው። እኔ ትክክል ነኝ የሚል ትልቅ ግዙፍ ኢጎ ኖሮን ያ ነገር በሚደርስብን ሰዓት ላይ ደግሞ በቃ ማንነታዊ ግላዊ ውድቀት ውስጥ አእምሯችን ይገባል። ያው የሰው አእምሮም ትንሽ ከባድ ነው እና እዛ ውስጥ የመክተት እውነት አለው። እኔ እንዴት ልሳሳት እችላለሁ የሚል አስተሳሰብ ውስጥ ይከተናል።
ምክንያቱም እዛ ጋር የሰጠነው ኢጎ ለራሳችን ትልቅ ነው። በሁለተኝነት የቁጥጥር ቅዠት፣ ገበያውን መቆጣጠር እንደምንችል ማሰብና ያንን የውሸት ስሜት ለመመለስ መሞከር። ድጋሚ በቀል በምንወስድ ሰዓት በቃ ያንን የቅዠት ቁጥጥር አለ ለመመለስ መሞከር። በሶስተኝነት የገንዘብ ጫና፣ ይህ ደግሞ በጣም ከባዱ ፓርት ነው። ለኑሮ አስፈላጊ የሆነ ገንዘብን ማጣት የሚፈጠር ከፍተኛ የፍርሃትና የጭንቀት ስሜት፣ ያ ደግሞ በጣም ከባዱ እውነት ነው። ያው ኢትዮጵያዊ እንደመሆናችንም ስናጣ ያው ዶላሩን አንዳንዶቻችን ካልኩሌት የማድረግ እና ይህን ያህል ገንዘብ አወጣው፣ ይህን ያህል ቀዳዳ ይሸፍንልኝ ነበረ፣ የቤት ኪራይን አንስተ ሊሆን ይችላል፣ ከተለያዩ እውነቶች ላይ አንስተ እዛ እንትን ላይ አስገብተ የሞከርክ ሊሆን ይችላል። ያ ደግሞ ከፍተኛ ፍርሃትና ከፍተኛ ጭንቀት ውስጥ ይከታል። በዛም ነው ፍርሃት ውስጥም እና ጭንቀት ውስጥ ከተወሩ ሪቬንጅ እንዲወስድ የሚያደርገው። በአራተኝነት የሱስ ምልክቶች፣ ኪሳራን ማሳደድ፣ ኪሳራን በቃ ማሳደድ ማለት እዛ ጋር ያለ ምክንያት ነው በቃ የምንገባው አይደለ? ትሬድ ላይ በበቀል ሁነት ውስጥ ስንሆን ያለ ማገናዘብ ያለ ምክንያት ታዊነት ነው የምንገባው እና የቁማር ሱስ ውስጥ በቃ የመውደቅ ምልክት ነው። በቀልም ተመሳሳይ ነው። የምናየው ከዛ ያንን እነዛን የበቀል አጋንንትን መዋጋት ማለት ያንን የበቀል ስሜቶችን ያው አጋንንቶችን መዋጋት በጣም እጅግ ኃያል የሆነ ስሜት ስለሆነ በትሬዲንግ ላይ ያ በቀል ሁነት ያን እነዛን የበቀል አጋንንቶችን መዋጋት። በዚህም ላይ እንግዲህ እንደምናየው በሁሉም ቦታዎች ላይ ርዕሶች ስር ያለ ጥቅስ አለን። ገበያውን አሳየዋለሁ የሚል የቁጣ መንገድ ከኪሳራ በኋላ የሚመጣ መጋረጃ ነው። ይህ አባባላችንንም ያው በደንብ ይዩት። አንደኛ ግልጽ ግብይት እቅድ ማውጣት፣ በቃ ግልጽ የግብይት እቅድ ማውጣት መቻል አለብን። ሊኖረን ይገባል። ከሌለን ደግሞ ማውጣት። ያ ለምን ይጠቅመናል? የበቀል ትሬድንም እንዳንወስድ ያደርገናል። ምክንያቱም ለምሳሌ በቀን 2 ትሬድ ነው መወስደው ሊሆን ይችላል። ለንደን እና ኒውዮርክ ላይ ሩላችን የሚለው ማለት ነው። ለምሳሌ ማለት ነው እንደዛ ካለ ሁለቱንም ሎስ ካረኩ ወይም ደግሞ በቀን ይህናል ፐርሰንት ብቻ ነው ከአካውንት አደጋ ላይ መጥለው ብለን በአንድ ትሬድ ያንን አደጋ ካጣን ያንን ፐርሰንት ያህል ካጣን ተነስቶ መውጣት፣ ሌላ ህይወታችንን መኖር፣ ለቀጣይ ቀን ራሳችንን አእምሯችንን በደንብ ማዘጋጀት፣ ያንን አምኖ መቀበል ይሆናል ህግ ሲኖረን። ስሜታዊ ግብይቶችን ለመከላከል ግልጽ እቅድ ማውጣት እና መተግበር። ስቶፕ ሎዝ ለምሳሌ ማስቀመጥም ሊኖር ይችላል። ስቶፕ ሎዝ አለማንቀሳቀስም፣ የሆነ ያህል ፐርሰንት ከከሰርኩም ብቻ ትሬዲንግ ፕላንም ስለምናወራ የትሬዲንግ ፕላን ሊኖረን ይገባል። በሁለተኝነት ደግሞ የምንዋጋበት መሳሪያችን ኪሳራን እንደ ትምህርት መቁጠር ነው። ይሄ ደግሞ በጣም ትልቁ ነገር ነው። ኪሳራን እንደ ውድቀት ሳይሆን ከእያንዳንዱ ስህተት ለመማር እንደ እድል መውሰድ፣ ይሄ በጣም ትልቁ ፓርት ነው። ምክንያቱም እዛ ኪሳራ ላይ ገንዘብ አተናል አይደለ? ገንዘብ አተናል እዛ ኪሳራ ላይ ሁላችንም። ያን እዛ ኪሳራ ላይ ደግሞ ገንዘብ ካጣን በኋላ ያን ገንዘብ አተነዋል ብለን ለበቀልም ዝም ብለንም ቁጭ ከምንል ያ እድል ተፈጠረልን እንድንማር። ለምን ከሰርኩኝ? ራስ ማለት መጠየቅ፣ ከማርኬቱ ነው ከኔ ስለልቦና ነው ወይስ ከስትራቴጂ ነው ብለን ሁሉንም ዘርፎች በሁሉም አንግል መመልከት መቻል። ከዛ ስህተቱ ይገኝና ያንን ስህተት ደግሞ እንዴት እንደምናርመው እንጽፋለን። እናውቃለን፣ እናጠናለን፣ እንጽፈዋለን። ከዛ ላገኘነው መልስ ያ የከሰርነው እንደ ክፍያ ነው ማለት ነው የሚሆንልን ማለት ነው። ገንዘቡ ማለት ገንዘቡን ዝም ብለን አላጣነውም፣ ተማርንበት ማለት ነው። ልክ ለመማር ከፈልን ማለት ነው እንጂ ከሰርን አንልም። በሶስተኝነት ደግሞ ስሜትን መለየት፣ ቁጣ፣ ብስጭት ወይም ፍርሃት የመሳሰሉ ስሜቶች ሊመጡ ይችላሉ። ያን እነዛን ስሜቶች መገንዘብ እና መቀበል። የአብዛኞቻችን ስህተታችን እዚህ ጋር ነው። የሚሰማንን ስሜት ለራሳችን ግልጽ ሆነን ለራሳችን ታማኝ ሆነን
ያለመቀበል ነገር አለብን። አብዛኞቻችን ላይ የሚታይ ነገር ነው። እዛ ጋር ቁጣ እያለ አንድ ትሬድ ከስረ ቁጣ እያለ እየተበሳጨ ገንዘቡን እውነት እያሰብክ ይህን ቀዳዳ ይሸፍንልኛል እያልክ ያሰብክ በቀል እየፈለግ ያንን ስሜት እንኳን አምኖ አለመቀበል፣ በቃ አለመገንዘባችን፣ አምነን አለመቀበላችን እና ያ ነገር ይጎዳናል። ሞር ያንን ስሜቶቻችንን አምነን በራሳችን በግልፀኝነት እንዲህ ተሰምቶኛል እና ተገንዝቤዋለሁ፣ ያ ስሜት የተሰማኝ ነው ተገንዝቤዋለሁ እና አምኜ ይቀበለዋለሁ በምንል ሰዓት የተለያዩ ፕላኖቻችን ላይ ባሉ መሰረት ለምሳሌ ተነስቶ ከሴታፕ መራቅም ሊሆን ይችላል። በአራተኛ ላይ እናየዋለን። አራተኛ ላይ ከገበያ እረፍት መውሰድ፣ እነዛ ስሜቶችን ሲሰሙን ሊሆን ይችላል። የበቀል ስሜቶቹ በሚመጡበት ሰዓት ይችላል። በብዙ ነገሮች ከገበያ እረፍት መውሰድ እንችላለን። ያ ግን የበቀል ስሜትን እነዛ ቁጣ፣ ብስጭት፣ የበቀል ስሜትን፣ ፍርሃትን በሚፈጥርብን ሰዓት ከተገነዘብነው እና አምነን ከተቀበልን በኋላ ቢያንስ ከስልካችን ከኮምፒውተራችን ምናምን ለ2 ሰዓት እንኳን አገናዛቢው አእምሯችን እስኪመለስ ድረስ በደንብ ከሁኔቶች መራቅ፣ ከገበያ መራቅ፣ ስልካችንንም ይዘን አለመንቀሳቀስ። ምክንያቱም እጃችን ላይ ያለን ስልክ ቢሆን እዛው መግባት እውነት ሊኖር ስለሚችል ማለት ነው። ያንን ነገር ማድረግ በጣም አስፈላጊ ነው። ወደ ማጠቃለያው ስንሄድ ያው በጣም ትንሽ አጠር ያለ ቪዲዮ ነው እና ወደ ማጠቃለያው ስንሄድ ምንድነው የበቀል ግብይት እና እብሪት አደገኛ ናቸው። ያንን መገንዘብ መቻል አለብን። ሁለቱም ተመሳሳይነት አላቸው። በቀጣይ ቪዲዮ ማስረዳ ይሆናል። ስለ እብሪትም በቀጣይ ቪዲዮ ምን እንደሚያመሳስላቸው እና በቀጣይ ቪዲዮ ደግሞ ስለ እብሪት እሰራለሁ ማለት ነው። ሁለተኝነት ደግሞ ስሜታዊ ምላሾችን መረዳት ውሳኔን ያበረታታል። ሶስተኝነት ስኬት በስሜት አስተዳደር እና ዲሲፕሊን ይገኛል። እና የመጨረሻ እውነታችን የሚሆነው ስኬታማ ነጋዴ ስሜቱን የሚገዛ እንጂ በስሜቱ የሚገዛ አይደለም። ስሜትን ስገዛ ነው የተሻለ ነገርም የሚፈጠረው እና በስሜታችን አንተ ስሜትህን ካልገዛ ማርኬቱ ስሜትህን ይገዛል።